ሰላም ጤና ይስጥልን የተወደዳችሁ የነጭወርቅ ሚዲያ ቤተሰቦች እንደምን አላችሁልን? እነሆ አዲስ ፕሮግራም ይዘንላችሁ መጥተናል። ቆንጂት ኢትዮጵያ። ኢትዮጵያውያን ውበታቸውን እንዴት ይጠብቃሉ? ማንነታችን ያልተቀዳው ከነጭ ያልመጣው ራሳችንን አጠባበቃችን ምን ይመስላል የሚለውን ለማየት ጎጃም ዳንግላ ገብተናል። እንግዲህ በጎጃም የሚኖረንን ቆይታ አብራችሁ ተከታተሉ። መልካም ጊዜ። እንግዲህ መጀመሪያ ቅቤ ተቀቢ ተብያለሁ። ቀጥሎ ምን እንደሚያደርጉ አላውቅም። እስኪ ስለ ቅቤው ታስረዳንና ለምንድን ነው መጀመሪያ ቅቤ የተቀባሁት? ቅቤ የተፈጥሮ ንጥረ ነገሮች ስላሉት ከአሁኑ ዘመናዊ ከቅባት ሎሽን ምናምን ከምትሏቸው ነገሮች የራቁ ናቸው። ለሰውነት ጥሩ ነው። ይሄ አሁን ሽታ እንዳይኖረው በጠጅ ሳር በነጭሬ በምናምን ተዘጋጅቶ የተቀመጠ ነው እንጂ ሽታ የሚፈጥር አይደለም። ማደርም ይችላል እንደናንተ 30 ደቂቃ በ40 ደቂቃ መጣተብ ባይኖረው እንኳን ምንም አይነት ሽታ አይፈጥርም። ምክንያቱም ያኛው በዚያ የተዘጋጀ ነው። ለሰውነትም ቆንጆ ነው፣ ለጠጉርም ቆንጆ ነው። በቃ ከተፈጥሮ የተገኘ ስለሆነ ዝግጅቱ ለቤት ስለሆነ ብቻ ነው የምትጠቀሙት? አዎ ለሰው ቢቻል በተፈጥሮ የሚገኙ ነገሮች ለሰው ልጅ በጣም ጠቀሜታ አላቸው። እሱን ይያዝልስ የሚያመጣው እንትን የለም። እና ከቅቤ በኋላ እንሶስላ አለ። እንሶስላው ይታጠባል፣ በደንብ ይዘጋጃል። ከእንሶስላዎች ላይ የሚጨመሩ ነገሮች አሉ። እንሶስላ ትሞቂያለሽ። ለመዋብ ከፈለግሽ ኩሎች አሉ። እዚህ እናንተ ደቁሳችሁ የምታቀርቧቸው አይደሉም። ራሱ በተፈጥሮ ጥሬ ኩል የስር ኩል ይባላል። አዎ ጥሬው ኩል አለ። እሱን ኩል ይደቆሳል። ከዚያ ከዚህ ቅቤ ጋር አይንሽን መኳል ትችያለሽ። እንሶስላሽን በደንብ ትሞቂያለሽ። ነገ በጣም የተለየ ውበት አለው። ግን እንደዚህ የሀገር ባህልን ማወቅ በጣም ጠቀሜታ አለው። እና ዘመን ደግሞ እንደዚህ አይደለም፣ ሜካፕ ምናምን ይቀባሉ። እሱ ምንም ያው የዘመኑ ጉዳይ ሆኖ መከልከል ባይቻልም። ለምን መከልከል አይቻልም? አይ ብዙውን ጊዜ ይሄ ዘመናዊነትን የተላበስነ ይመስለዋል ያሁኑ ትውልድ። አሁን እኔ ልቀባብል ሜካፕ ትከለክኛለሽ? እኔ በእኔ እንትን እከለክላለሁ ቢቻል ማለት ነው። ምክንያቱም ምንም የሚገኝበት ነገር የለም። ቢያንስ እንኳን ሳይድ ኢፌክት ይኖረዋል እንጂ ሌላ ጥቅም ይኖረዋል ብዬ አልገምትም። ግን እነዚያ ደግሞ የተረጋገጡ ዘመናቸው ያላለፈ ጥሩ ነገሮችን መርጦ ምናልባት እንግዲህ ለሌሎች ሰዎች ቅቤ ለማያገኙ ሰዎች መከልከል ስለማይቻል ቅቤ ባልተገኘ ሰዓት አስፈላጊም ስለሆነ ሊጠቀም ይችላል ሰው። ግን ያን መሆን የሚገባው ደግሞ ጊዜያቸው ያላለፈ ለሰውነትም ለፊትም የሆነ ነገር ለማሳድ ተጥኖ የሌላቸው ነገሮች መሆን አለበት። ቅቤም እንደተገኘ ዝም ብሎ ገበያ ላይ ቅቤም እንትን ባይል ቅቤዎች ይዘጋጃሉ። አሁን እንዳሳየውሽ ጠጅ ሳር ነጭሬ ምናምን ሆነው ይታጀላሉ። መታጀል ማለት ያ ይቀልጥና እንደገና በውስጡ በሱ ታሞቂዋለሽ። እንደገና ሲቀመጥ ኖርማል ወደ ቅቤነቱ ይመለሳል። ያ ሽታም የለውም። ለሽታ ነው። እሷ ይሻው ቆንጆ ነው የሚሸተው። ይሄ ቅቤው አደረው አለ ምንም እንትን የለውም እንጂ ቅቤውን 30 ደቂቃ ምናምን የሚባሉ ነገሮች አሉ። እነዚያ ዝም ብሎ እንደወተቱ እንደምናምኑ የገበያ ላይ የመጡ ከሆነ ነው። ይሄን በደንብ ከተዘጋጀ ስለዚህ ይሄ ፀጉር ላይ ቢቆይ አይሸትም ማለት ነው። ሽታ የለውም። 3 ቀን ቢያድር አንድ ይሄ ነው። ሁለተኛ በኖርማልነቱ ለፀጉር ለሰውነት በጣም ቆንጆ ነው። ይሄን ልታውቁ ይገባችኋል ነው። እና በዚህ ነው መቀጠል እንሶስላን ሞቃለው። እንሶስላው ሁሉ ይቀጥላል። በቃ እንደዚህ ብቻ ነው እንዴ እናንተ የምትዋቡት? አማራችሁ በዚህ በጣም ደስ ይላል። ምንም ችግር የለውም። እኛ በዚህ ቀላል ወጭ ነው። እንሶስላ እንዴት ነው? እንሶስላ ቢያንስ እኛም በአካባቢያችን ስለሚኖር ግቢያችንም ሰፊ ስለሆነ ያው እንደምታዩ ከግቢ ነው የምናወጣው። ይሄ ይተከላል፣ ይቆፈራል፣ በምትፈልጊው ሰዓት ይወጣል። በኋላ ሳይሻለው አሁን እንሶስላው እንዴት እንደሚወጣ፣ እንዴት እንደሚታጠብ፣ እንዴት እንደሚዘጋጅ ከዚያ ትጥጅና መጠነኛ ሙቀት ተንተክትኮ መንተክተክ በደንብ እንትን ካለ በኋላ እጅሽ እንዳይጠብስሽ ጋብ እየኖረው እጅሽን ታሻለሽ፣ ትቀቅያለሽ፣ ምን ትያለሽ። ከዚያ በኋላ ምንም
በጣም አሪፍ። አደጋ የለውም። ሙቀቱን ብዙ አይጠብስም። የሚጨማመሩ ነገሮችን እለት በለት አሳይሻለሁ። እዚያው ይሄ ሽታው በቃ በጣም ነው የሚጣፍጠው። እዩ እና አይበቃኝም ነው። እስኪ ትንሽ ወደ ሰውነት ሲገባ እንዴ ነገሮች ባህላቸውን ወጋቸውን ጠብቀው ልትጠቀሙባቸው ይገባል። ይሄን እንድታይ ነው። በጣም የኛ ሀገር ባህል ይሄ ነው። እዚያ የራሱ የሆነ ጥቅም አለው። በቃ አሁን እስከ ውስጥሽ የሚሰማሽ አይምሮሽ ላይ የሆነ ደስ የሚል ነገር በደንብ የሚያቀዘቅዝ ስሜት ኖርማል የአይምሮሽን ፖዚሽን ያመጣዋል። ቆንጆ ይሆናል። ደስ ይልሻል። ደስታ ስሜት አለው። አሁን ቅቤ ስንቀባ በጣም ደስ ይልሻል። ከዚያ ስንታጠብ በጣም ሰውነታችን ያምራል፣ ይጠራል። በቃ እሺ፣ አሁን ወደ እንሶስላችን እንሄዳለን። አሁን እንሶስላውን ከቦታው ታወጫለሽ። ከዚያ በኋላ ታጥቢያለሽ። በደንብ ይታጠባል። በደንብ በገለባ ይታሻል። እንዲሆነ ያለው ከላዩ ላይ እንዲከላ። እሺ፣ እሱን አብረን እያደረግን ለተመልካቾቻችንም እናሳያቸዋለን። ከዚያ በኋላ ይደቅና ይጣዳል እሳት ላይ። ኦኬ። እዛ ሙቀቱን መጠበቀ መልኩ እጅ ነው እግር ነው የሚቀበለው። ሁሉንም የቻለ እንትን ማለት ይችላል። ግን አብዛኛውን ሰው የእግሩን ቢሞቃል። በተለይ የሙስሊም ቤተሰብ ከሆነ ብዛቱን የሚሞቀው እግሩን ጭምር ነው። ኦኬ። እኛ ብዙም ጊዜ ስላልተለመደ ብዙም እጅ ብቻ ነው የምንሞቀው ብዙ ሰዓት እንጂ። እዚያ በኋላ ኩልሽን ትደቁሻለሽ። እዚህ ቅቤ ሲቀልጥ እኔ ነኝ የምደቁስ ሁሉን እና እንድትለምጁ ነው። እሺ፣ መደቆስማ እኮ ችግር የለውም። ይሄ ምን ወፍጮ አይደለም እኮ። ያችን ትኳይና በቀጭኗ በደንብ ትኩታ ድቅና ትኳይዋለሽ። ልክ ከቅቤ ጋር የስርኩል ተብሎ ይጠራል። ያ በተፈጥሮ ጥሬው ኩል ይላሉ እንግዲህ ከእናቶቻችን የተማርነው ነው። እኛ ደግሞ ወደ እናንተ የምናስተላልፈው ይሄን መማር ለሌላው ህብረተሰብም ለሚፈልገው ሰው መናገር በጣም ማለት ጥሩ ነው። ጀምሪ እንግዲህ ተመልካቾቻችን ያለነው ጎጃም ዳንግላ ከተማ ነው። እንግዲህ ቅቤ ተቀብተናል። ወደ እንሶስላ አብረን እንሄዳለን። አብራችሁን ቆዩ። እሺ፣ እንግዲህ እንሶስላውን አወጣን ይዘን መጠናል። ቀጣይ ምንድነው የምናደርገው? ይሄን አሁን ጭቃው እስከሚከላ ጠቢው እኔ ልተወው እንድትለምጂ ነው። እሺ፣ በደንብ ሽታገሽ ጠቢ፣ በደንብ ሽታረገሽ ጠቢ እየተባልኩ ነው ተመልካቾቼ። እንግዲህ ይሄ የፕሮግራማችን የመጀመሪያው ኤፒሶድ ነው። የመጀመሪያውን ክፍል ጎጃም ዳንግላ ሰርተናል። እንግዲህ በቀጣይ ደግሞ የተለያዩ ሀገራት እየሄድን ኢትዮጵያውያን በተፈጥሮ ነገር ባህላቸውን ጠብቀው ሴቶቻቸውን ጠብቀው እንዴት ራሳቸውን ያስውባሉ። ያው አሁን ዘመን ከመጣው ከምናውቀው ፈረንጅ አምርቶ ከሚልክልን ነገር ይልቅ እነሱ የሚጠብቁበት መንገድ የተሻለ ነውና እንዳያችሁት ቅድም ቆንጆ ቅቤ ተቀብቻለሁ። ናቹራል የሆነ ቤት ነው አይደል? ቅቤ የተዘጋጀው። አዎ፣ ገፍተሻው ቅቤውን ራሱ የገፋው እኔ ነኝ። እንደዚህ የሆነ ቅቤ ተቀብተናል። አሁን ደግሞ እንሶስላ ልሞቅ ነው። ያው እንሶስላ በጎጃም ብቻ አይደለም፣ በእርግጥ በወሎ በትግራይ ብዙ ቦታዎች ላይ የተለመደ ነው። ያው እዚህ ብቻ ሳይሆን አማራ ክልል በብዛት እንሶስላ ይጠቀማሉ። እኛ ሀገር ጎጃምም አለ ወሎም አለ። ቤት እንኳን ማምረት ባይቻል ገበያ ላይ አለ፣ ይሸጣል። አዎ ይሸጣል። እኛ ግቢያችን ይሸጥበት ቦታ ይኖራል። እኔ እንደው በአጋጣሚ ነገሮች እንደዚህ ነገሮች መትከል ስለምፈልግ ነው እንጂ አይ የኛ ግቢያችንም ሰፊ ስለሆነ ነው እንጂ ሌላም ቦታ በአካባቢው ማግኘት ማይችል ሰው
ገበያ ላይ ይኖራል፣ የትም ቦታ ሊኖር ይችላል። እንሶስላ ሙቆ ራሱን መጠበቅ ይችላል። በተለይ በመስቀል ወቅት ከዚህ መስከረም ወር ላይ ስናድግም እንሶስላ እንሞቃለን። ያሙቁናል በግድኛም እንዳሁኑ አውቀነው ሳይሆን ከእናታ የቆየ ነው ከድሮ። እኔም እኮ ድሮ እንሶስላ ሙቄያለሁ። እና በተለይ በመስቀል ዕለት ላይ አሁንም እንሶስላ ሳይሞቅ የሚያድር ሰው የለም። አሁን ካሁኑ ውጭ በተፈጥሮ እንደዚያ ነው እንጂ መስከረም ወር ጀምሮ መሞቂያው ሰዓት ነው። ሌላም ፕሮግራም ሲኖር ይሞቃል። ዛሬ መስከረም 6 ነው ቀኑ 2018 መስከረም 6 ነው። ስለዚህ ትክክለኛ ሰዓት ላይ ነው ማለት ነው ለእንሶስላ ይሄው ከዚህ ወር እንቁጣጣሽም ነው፣ ከዚያም መስቀል ነው። ምንም ለመሞቅ ምንም የሚያግድ እንትን የለውም። ግን በዓላቶችን ጠብቀን ሳይሆን ራሳችንን መጠበቅ ያለብን አስፈላጊ በሚሆንበት ሰዓት፣ ፕሮግራም በሚኖር ሰዓት፣ በዚያም በዚያች ሰዓት አሁን ሰርግ ምናምን ቢኖር እንሶስላ ይሞቃል። ሰርግ ሲኖር እንሶስላ የሚባል ፕሮግራም አለ አይደል? እንሶስላ ይባላል። እንሶስላ ያው የሰርጉ የመጀመሪያ ቀን ማብሰሪያ ነው እንጂ ለእንሶስላ መሞቂያው ሰዓት ሆኖ አይደለም። ሙሽራዋ ሴት ከሆነች የግድ ተዘጋጅታ ሙቃ ነው የምትሄደው። ታቦት ለመከብከብም እንደዚህ ይጠቀምበታል ሰው። በጣም ተዘጋጅቶ በጣም ያድምቃል፣ ያሳምራል፣ እጅን ያሳምራል። ያው አሁን ነፃ ጭቃው ጠራ። አሁን እንግዲህ ፋቂው ቆሻሻውን ላይ በምን ልፋቀው? በቢላ ነው። እሺ የሚላጠው የሆነ እሱ በደንብ ከከላ በኋላ ደግሞ አንድ ፕሮሰስ ይታጠባል። አየሁት እኮ ቅድም ቆፍሮ ሲወጣው። ይሄን በደንብ ማጠብ ነው። እዚህ በኋላ ገለባ ነገር ሙልጭ የሆኑ እንትኖችን ይከላል። እንደዚህ የሚዝለገለጉ ነገሮች ያሟልጫል። እሱ የሚያሟልጨውን ነገር ያ ነገር ይከላዋል። እዚያ እጁን እንኳን አሁን የሚቆረጣጥመው ሰው ካለም ያድናል፣ ይፈውሳል ይባላል። ውበት ብቻ ሳይሆን ፈውስም አለ፣ ለጤናም ጭምር ነው። እናቶቻችን እጄን ቆረጠመ የዛሬ እንሶስላ በሞት ግን ጥሩ ነው ይላሉ። አሁን የተለመደ ስላልሆነ ነው እናቶቻችን ማለት ነው። ያውን ዘመን ልጅ እኮ ያው ቀድሞ ቴክኖሎጂ እየሰጠው ስለሆነ ምንም ሲሆን ይሄ በተለይ ሲበላሽ ምናምን ቢሆንም ቢቻል ይሄ ጥሩ ነው እንጂ የሰውን እንትን መቼም ፍላጎት እንደ ፍላጎቱ ነው። ግን የተሻለ ጠቀሜታ ያለው ይሄ ነው። በጣም ጥሩ። እንግዲህ ተመልካቾቼ እያያችሁ ነው፣ ልብ በሉ። እንሶስላ እኔ በጣም ዝግጅቱን እንድታዩ ስለፈለኩ ነው እንዴት እንደሚቆጠር። ዝም ብላችሁ እኔማ ሞቅ አድርጋችሁ እዚህ ጋር አይ አንድ ነገር ከአመጣጡ ከአሰራሩ ማየቱ ጠቀሜታ አለው። እኔ ድሮ የመስቀል ኮን ሞቅ ነበር ቤት አይደል? አዎ ሁሉም የመስቀልና የሰርግ ዕለት ይሞቃል ነው። በተለይ አካባቢ ለመስቀልና ለሰርግ ዕለት እንሶስላ ይሞቃሉ። ደግሞ ቆንጆ እንሶስላ እየቆየ እየጠቆረ ከቀይ ወደ ጥቁር ተቀይሮ ደምቆ በጣም ብዙ ጊዜ ይቆያል። እንግዲህ ለመስቀል ቀጣይ መጠን እንሞቃለን። ይሄ ለመስቀልም ይቆያል እኮ የኔ እጄ የሚቀባው አሁን ግን እንትን ይላል፣ እጅ ላይ ለመያዝ ያስቸግራል። ሙልጭ የሚለውን የሚከላው በተፈጥሮ በገለባ ያጥቡታል እናቶቻችን። ለዚያ ነው አሁን ገለባው ይሄው ቤታችን አለ። ገለባው የመጣሽ ከዛ ነው። እሱን ገለባ አንድ ጊዜ ጥሪና በዚያ በገለባ ሽት እያደረግሽ ታጥቢዋለሽ። ከዚያ ተወቅጨዋለሽ። ከዚያ ወደ ሞቂበት ዕቃ ተመልሽና እሳት ላይ ትጥጂዋለሽ። በደንብ ይንተከተካል። አጠብኩት እኮ ትንሽ በረድ ሲል በጣም ሙቀቱ እጅ እንዳይጎዳ በሆነ ሰዓት ላይ ይሞቃል። እየተገለበጠ እንዲህ እየተደረገች መቀባት ነው። ቀይ የሆነ ሄደል። አዎ እንሶስላው ቆንጆ ነው በተፈጥሮ። ያሁን ሳትሞቂው ጀምሮ መልኩን እየቀየረ ነው። እንዴ
በርበሬ ወቀጥሽ መሰለሽ እንትን ላይ እኔ ላይ ገባ ስልጣው ባይሆን ገለባ ተጠቀሚ። በገለባ እያንዳንዱን ድንች ነው የሚመስል አንዳንዱን እያነሳሽ በደንብ ስለዚህ በገለባ ከታሸ በኋላ ይከተፋል። መላጋነቱ አሁን አልቀነሰልሽም? ቀነሰ ከቅድሙ። ይሄም ወለጭ የሚያደርገው ነገር ገለባው ይዞት ይሄዳል። በጣም ጥሩ። የሀገር ባህልሽን ሂደት ለማሳወቅ ነው እንጂ እናንተ ታረጉልኝ ነበረ። ጥሩ ነው እያሰራችሁኝ። በጣም አሪፍ። ኧረ በስመ አብ! ግን የገጠር ሰውም እንደዚህ ራሱን ከጠበቀማ በቃ ዋናው ምንጭ እኮ ከገጠር ነው የሚመጣው። ከገጠር አሁን እኛ ሀገር ሰው ራሱን የሚጠብቅበት መንገድ ተቀይሯል። አርቲፊሻል ነገር ብዙ ጊዜ ፊታቸው ሲበላሽ ምናምን እናያለን። በጤና ተቋም አንፃር እንኳን የሚታዘዙ አሉ፣ ግን ሰው እንደየፊቱ ነው። እነዚህ ግን አሁን ለሁሉም ሰው ይስማማሉ። ተፈጥሮ ከመሆናቸው የተነሳ የሚመርጡት ሰው የለም። የሚመርጡት ፊት፣ የሚመርጡት ቆዳ ነው። ምናልባት ቁርጥማት ሲሰማን ይላሉ እኮ ወላጆቻችን፣ ለዚያም ይጠቀሙበታል። ሄልዝ ኬር አንፃር ነው ይሄ ራሱ። ግን ከጤናም አንፃር ውጪ አሁን ጤና ጣቢያ ላይ ፊት ተመርጦ ፊትሽ እንትን ነው ተብሎ የሚፈቀድላቸው አሉ። ይሄ ግን ፊት አይመርጥም፣ ቆዳ አይመርጥም ነው። ይሄ በተለይ ለእጅ ለእግር ውበት ነው የሚያገለግለው። አይ ጥሩ ነው። እንግዲህ ቅቤው ለፊትም ሁላ እኮ እየጠቀመ ነው። ቅቤው አሁን ሲወርድ ፊትሽን እየጠጣው ነው፣ እያየሽ አይደል? እኔም በማሽን እየፈጨ ወቅጣለሁ፣ ግን በሙቀጫም እንጠቀማለን። የብረት ሙቀጫ አለን እኮ የቡና ሌላ። አይ እቺ ደስ ትላለች። የእህል የራሱን የቻለ የቅመም ራሱን የቻለ ያው የባልትና ውጤቶችን ስለምንጠቀም እናንተ ሱቅም ስላላችሁ አዘጋጅት ባልተናላችሁ ለሌሎች ሰዎች የቻለ ሽሮ፣ በርበሬ፣ አጃ፣ በሶ እናዘጋጃለን። በዚያ ሰዓት ቅመሞች ራሱን የቻሉ ከዚህ ከጠለቅ የሚል ሙቀጫ አለ። አሁን በዚያ የሚተልቅ ለእህል አለ። እንግዲህ እንሶስላው ሊወቀጥ ነው እንዳያችሁት። እንሶስላችን ወደ ሙቀጫው እየገባ ነው። እንግዲህ እኛም ከባድ ጉዳይ ነው ብሏል። ትንሽ ያስቸግራል፣ ግን ደቀቅ ማድረግ አለብሽ። አንቺ ተንጥቀሽ ነው ያስገባሽ። ደቀቅ ሲሉ ለመውቀጥም ለምንም አያስቸግሩ። አይ እንሶስላ ፕሮሰሱ ያስቸግራል በሙሉ። ምን እንድታዩ መስሎኝ ከአዲስ አበባ ድረስ የመጣሽው ማወቅ ማንንም አይጎዳም እኮ። ኧረ ጥሩ ነው። እኛም እንግዲህ ለሰርጋችን ለፕሮግራም እጃችን እዚህ ቆረጥመን ማወቅና እኔ ብቻ ሳልሆን የኔ ቤተሰቦች ራሱ እሱማ እውነት ነው መጠየቅ ያደርጋል ሊቅ ነው። ተመልካቾቻችን የኔ ተመልካቾች ራሱ ከዚህ በኋላ ይሞቃሉ እንሶስላ ብዬ አስባለሁ። የእንሶስላን ጥቅም ከውበት ብቻ ሳይሆን ከጤናም አንፃር ተነግሯቸዋል። እንግዲህ ጉዱ ቀስ ይላል በኋላ ነው። ያውን ጀምሮ ቀላኩ ከለሩ ግን እየቀላ ነው የሚመጣው።
ግን እንደዚህ በትንሽ ሙቀጫ ከሚሆን አንዴ በትልቅ ቁጥ አድርጎ መገላገል አይሻልም? አናደርገውም። ይሄ ራሱን የቻለ ለራሱ ከምንም የተነካካ ይሄ ቅመም አለው እህል ሞቋል። ይሄን ሶስላ በእሳት መንደድ ያለበት ተብሏል። እሳቱን ይዘናል፣ ጥደናል። ሶስላው ምን እንደሚሆን እናያለን። ግን ያልገባኝ ነገር ብዙ ነገሮች ጥሩ ስለሆነ በቃ እንግዲህ ትንሽ ገቢ በልና ውጭ ሙቀሽ ደግሞ ቀዝቀዝ ሲል እንደገና ትጥጃለሽ። አውጭና እዚህ አድርጊ። ያቃጥላል። በጣም እንግዲህ ተመልካቾቼ እንደምታዩት ሶስላው ወጣል። ልሞቀው ነው ትንሽ ሲቀዝቅዝ ነው። ሲቀዘቅዝ ይሞቃል። ይሄን ላዩን ይታይ እንጂ ራሱ ከነጭ ወደ ቀይ እንደተቀየረ እዚያስ እይታው ላይ ላዩን እዩ፣ ለተመልካቹ እንዲታይላችሁ ከነጭ ወደ ቀይ እንደተቀየረ እዩ። አንዴ ለቲክቶክ ቪዲዮ ቅረጪ፣ ቲክቶክ ላይ ፖስት ማድረግ ቪዲዮ ቅረጪ። ሳቱ ላርጋችሁ እያስገባን እነዚህ ማጣበቂያ ለጎደሎች ይሆናሉ። አለው እና ይዘርገፍ ካለው ማለትም ያው እንደሱ መሳይም ይኖረዋል። ወጪም ሰለስ መሙያ በመሃል ይገባል። ህድበ ሲሉ ሰለስ ተፊት ወራስ ነው ቢጨርስ ግን እንሶስላችን ደርሷል። በስመ አብ በጣም ነው የሚያቃጥለው። ረፍታን አንድ ገደል እዚህ ላይ የሚወጣው ምን ውሃ ይወጣል። ወዚያ በጣም ያቃጥላል ሙቀቱ። ወጋሽ ሰልጭ ነው ዛሬ ምን ወይኔ ኢኒሲ ማይ ሃንድ እንዲህ ነው የሚዋውት ባይዘውስ እንዴ ከነሱ ከኛ በላ እንደዚህ እንደሱ የሚያምሩ እንደዚህ ያቃጥላል በጣም ሙቀቱ ነች። በዛ ላይ ድስት ነው ሙቀቱ ራሱ በቶሎ አይጠፋም። ኦ ማይ ጉድነስ ጎጃም ዳንግላዎች እንደዚህ ነው የምንዋብ ብለው አይታችኋል። መጀመሪያ ቅቤ ቀቡኝ፣ ከዛ በዚህ ቅቤ እንሶስላ ምናምን በጣም ኮመን ነው። ብዙ እንደዚህ በጣም ነው የሚያቃጥለው። እሳት አለው ስማ በጣም ያቃጥላል። ግን እንደምታዩት እጄ በጣም አምሮበታል። እንሶስላ ነው። ከዚህ በኋላ ሰው ራሱ ከዚህ በኋላ ሰላም እንደዚህ አልልም። ሄ ነው ብለው እንድታይ ማይ ጉድነስ አንድ ያቆሚው ያቃጥላል በጣም
ላዩን ጣትሽን ሁላ ነው ያጊጡ ይመለጡ የሚለው ተረት መቼም አሁን ዘመን ያለውን የኛን ካስክ መሰረት ያደረገ አይሆንም እርግጠኛ ነኝ። እንሶስላን መሰረት አድርጎ የተረቱት ተረት ነውና እውነትም ሲያጊጡ ይመለጡ በጣም ነው የሚያቃጥለው። ግን እንደምታዩት እጄ በጣም ነው ቆንጆ የሆነው ደስ ይላል ሲታይ ውበቱ ምናምን ውበት አለው። በቃ በሚለው እንግዲህ እንዳያችሁት ነው። እንሶስላችንን ከተቀባን በኋላ ኩል እንኳላለን። ወደ ኩላችን እንሄዳለን። ከዛ ፕሮግራማችንን እንጨርሳለን ማለት ነው። በቀጣይ የት ሄጄ የት ሀገር መዋብ ለየት ያለ እንደሆነ ኢትዮጵያ ውስጥ እስኪ ጻፉልኝ። እኔ ሁሉም የኢትዮጵያ ክፍሎች እየዞርኩ እሰራላችኋለሁ። በጎጃም ዳንግላ ጀምረናል እንግዲህ ዋው ይሄን ሲታጠብ ውሃ አይነካም አይደለም። ስለዚህ ቆያል በኋላ አስታጠበው በደንብ ታዩታላችሁ። ታጥቤ በኋላ በኩሉ ሰዓት እንገናኛለን። ያውልሽ ጠቢና እንደዚህ ቅጅዋ አረ ኩሉን ኩሉን ማንኳለሽ ባትኳዩ ሲያምርብሽ ኩሉን ማንኳለሽ። እንሶስላችንን ሙቀን ኩል እንደቁስ ነው። አብራችሁን ኩል ደቁስ ከሜር በነገራችሁ ላይ ኩሉ ራሱ ዋናው አለ እዚህ ጋር የሚደቆሰው እንደዚህ ነው የሚጀመረውና ይሄ ራሱን የቻለ ድንጋዩ ነው ኩል ነው። ድንጋዩ ኩል ተደቁሶ እቺን በላባ ኩላችን ገባ ከተም እንደዚህ ከተም ትንሽ ካሜራ who is calling to me? Hello? አቤት